እንደ ቀድሞ አይነት ዋጋ እናስተላልፋለን ካል ነፃ ብናረግ ነው የሚሻለው። ምክንያቱም እስካሁን ድረስ ያስተላለፍናቸው መኖሪያ ቤቶች ከ67 እጅ ያላነሰው ድጎማ ነው። ያንዳንዱ ሂሳብ ሲሰራ ወደ 67 እጁ ድጎማ ነው። ስለዚህ አሁንም አፎርደብል እንዲሆን ጥረት እናደርጋለን። ነገር ግን ደግሞ ቁጠባን የጨመረ ቅድሚያ ተጠቃሚ እንደሚሆን ማየቱ እና ሊታሰብበት እንደሚገባ ማስታወስ እንወዳለን። አዎ ከንቲባ እናመሰግናለን ለመልእክቶ። ግን ማንኛውም ቆጣቢ በአሁን ሰዓት ላይ ከዚህ በፊት በነበረው ሂሳብ ታስተላልፋላችሁ ብሎ የሚያስብ የለም። እንደዛም እያሰበ ካለ ሞኝ ነው ማለት ነው። ነገር ግን ጨምሮ የቆጠበ ከፍተኛ ቁጠባ ያለው ቅድሚያ ይሰጣል የሚሉት ነገር ግን አሁንም ድሃዎችንና ቤት የሌላቸው ወደ ኋላ ትቶ ቤት ብር ያላቸው አቅም ያላቸው ሰዎች ብቻ በዕጣው ላይ ተሳታፊ እንዲሆን የሚያደርግ ነው። ክቡር ከንቲባ አሁንም የማስተላልፈው መልእክት ከዚህ በፊት በተበጀተው ወይንም በተገመተው 20% 97 ነው 2005 በተበጀተው ወይንም በተገመተው 20% ወይንም 40% ለምሳሌ 20/80 20%ቱ የባለ አንድ መኝታ ከ30 ሺህ ብር በላይ፣ የባለ ሁለት መኝታ ከ60 ሺህ ብር በላይ፣ የባለ 3 መኝታ ደግሞ ከ70 ሺህ ብር በላይ። እነዚህ ሰዎች እችን ሚኒመም ሪኳየርመንት አሟልተው ዕጣ ውስጥ አይገቡም ማለት ነው በእርሱ አባባል። ይሄ ደግሞ አብዛኞቹ ኮንዶሚኒየም ጠባቂዎችን ወይንም ቆጣቢዎችን ከዕጣው ውጪ የሚያደርግ መልእክት ነው። ተወዳዳሪነትን የሚከፍት አይደለም። ዝቅተኛ ማህበረሰብ ወይንም ዝቅተኛ ገቢ ያለውን ቆጣቢ ያማከለ አይደለም። ዕጣውን ስታወጡ አሁንም እላችኋለሁ ዕጣውን ስታወጡ የምታካትቱት ብር ጨምሮ የቆጠበ ወይ ከ20% በላይ ብቻ ያደረገውን ከሆነ ወይንም እናንተ እንደምትፈልጉት 500 ሺህና ከዛ በላይ 1 ሚሊዮን የቆጠበን ብቻ የምታካትቱ ከሆነ ዕጣ አያስፈልግም ማለት ነው። ምክንያቱም ጥቂት ሰዎች ናቸው ይሄንን ሚሊዮን ብር ሊቆጥቡ 100 ሺህ ብሮችን ሊቆጥቡ የሚችሉ። ነገር ግን ዕጣው እንደወጣለ ከታወቀ በኋላ አንድ ቆጣቢ ዕጣው እንደወጣለ ከታወቀ በኋላ ተበድሮም ቢሆን እናንተ የምትሉት 20% የመክፈል መብት አለው። ይሄንን መብቱን ልትጋፉታችሁ። ስለዚህ ማንኛውም አክቲቭና ንቁ እየቆጠበ የነበረ ሰው 20 ዓመትም ይሁን 14 ዓመት ጠብቆ ዕጣ ውስጥ ከጨዋታው ውጪ ይወጣል ማለት ነው። ይሄ ደግሞ አያስኬድም። ስለዚህ ማድረግ ያለባችሁ ሁሉንም በፍትሃዊ መንገድ ንቁ የሆኑትን ስፔሻሊ ሚኒመም ሪኳየርመንት 20፣ 60 እና 70 ሺህ ብር የቆጠቡትን እንዳለ ወደ ዕጣው ሲስተም ውስጥ ማስገባት አለባችሁ። ይህንን ካላደረጋችሁ አሁንም የትኛውን ቆጣቢ ፊት አያደርግም። ጥቂት የተወሰኑ ቆጣቢዎች ፊት ያደርጋሉ። እነሱ ያለ ዕጣ ይሰጣቸዋል ማለት ነው። ዕጣም አያስፈልግም ማለት። ስለዚህ እኔ የምለው ሚኒመም ሪኳየርመንት የቆጠበ ለምሳሌ ለባለ አንድ ከ30 ሺህ በላይ፣ ለባለ ሁለት ደግሞ ከ60 ሺህ በላይ፣ ለባለ 3 ከ70 ሺህ በላይ የቆጠበ ቆጣቢ ሁሉ ዕጣ ውስጥ መካተት አለበት። ከዛ እናንተ የምትሰጡትን 40%ም ይሆን 20% የመክፈል ግዴታ አለበት እንጂ ከወዲሁ ቅድሚያ የሚያሰጠው ጉዳይ ብር የጨመረና ያልጨመረ መሆን የለበትም ብዬ አስባለሁ። እንደዛ ከሆነማ ለዝቅተኛ ማህበረሰብ የተዘጋጀው ኮንዶሚኒየም ቀጥታ ወዴት የሚሄደው ማለት ነው? ብር ወዳላቸው ሰዎች እጅ ይገባል ማለት ነው። ይሄ ደግሞ ዓላማችሁን አላሳካችሁ ማለት ነው። ክብርት ከንቲባ አሁንም የምንናገረው አዎ ሚኒመም ሪኳየርመንት ያሟሉ የ40/60 እና የ20/80 ተመዝጋቢዎች ያለምንም ቅድመ ሁኔታ ዕጣ ውስጥ መግባት አለባቸው። ይህንን ካላደረጋችሁ ግን አሁንም ብር እጃቸው ላይ ያሉ ሰዎች ብቻ የዕጣው ተቋዳሽ ይሆናሉ ማለት ነው። ያ ደግሞ ትክክል አይደለም። አዎ ዕጣውን ምቱት። ስትመቱት ሚኒመም ሪኳየርመንት ያሟሉትን እንዳለ ማስገባት አለባችሁ። አለበዚያ ግን ትክክል አይሆንም። ክቡርት ከንቲባ
ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ክብርት ከንቲባ ጋር እንዲደርስ አድርጉ። አዎ አትዩኝ 20 80 40 60 ተመዝጋቢዎች 97 ሚን 2005 you have to copy link ኦኬ። ካላደረጋችሁ አስቸጋሪ ነው የሚሆነው። አዎ እጣ ብር ያለው ብቻ ይገባል የሚል አባባል ለኔ አይመችም። ሁሉም በአቅሙ ይቆጥባል። በተረፈ ይሄ ቤቶች ልማት ሲመሰረትም ዳውን ማህበረሰብና መካከለኛ ገቢ ያላቸውን ግለሰቦች የቤት ተጠቃሚ ለማድረግ እንጂ ብር ያላቸውን ወይንም ብሩን መጨመር የሚችሉ ለምሳሌ ሙሉ ክፍያ መክፈል የሚችል ሰው ሊኖር ይችላል 20 80 ሆነ 40 60 ዌራስ አብዛኛው ደግሞ ሙሉ ክፍያ አይደለም 20%ን ሆነ 40%ን ተበድሮና ተለቅቶ ለመክፈል የተዘጋጀ ማለት። ስለዚህ ካሁኑ ግን ሲስተሙ ተበላሽቶ ብር ያለው ወይንም የጨመረ ብቻ የሚለው አስተሳሰብ ግን አይመጥንም፣ በእውነት አይመጥንም። ስለዚህ ክብርት ከንቲባ መልእክታችን እንደደረሳችሁ ተስፋ እናደርጋለን፣ እንደሚደርሳችሁ ተስፋ እናደርጋለን። አካሄዳችሁንም ልታስተካክሉ እንደምትችሉ ተስፋ እናደርጋለን። ካልሆነ አሁንም ኮንዶሚኒየሙን ብር ያለው ብቻ ይጠቀምበታል ማለት ነው። አመሰግናለሁ። ኮፒ ሊንክ፣ ላይክ፣ ሼር እንዳይረሳ። ቤቱንም ፎሎ አድርጉት። ስለ ኮንዶሚኒየም ብቻ ሳይሆን ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ጉዳዮች ላይ አስተያየት ይሰጥበታል። ይመቻችሁ።